ከወራት በኋላ የአዲስ አበባ ከተማ ከንቲባ አዳነች አቤቤ የስልጣን ሹምሽር አካሂደዋል። ባለስልጣናቱንም በድንገት አባረዋል። ይህን የተመለከተ ነገርን ታደምጣላችሁ። ከወደ ድሬዳዋ አንድ አሳሳቢ የሆነ መረጃ ወጥቷል። ጉዳዩ ከሰሞኑ በማህበራዊ ትስስር ገጾች በስፋት ሲዘዋወር ከነበረ አንድ ብርቱ ጉዳይ ጋር የሚገናኝ ነው። እንቃኘዋለን። ትላንቱን ኤርትራን አስመልክቶ በወጣ ዘገባ ጉዳይ አሁንም መነጋገሩ ቀጥሏል። ከዚህ ቀደም ባልተለመደ መልኩ ኢሳያስ አፍንጫ ስር ከበድ ያለ ጥቃት ተፈጽሟል። ምንድነው ጉዳዩ? እንመለከተዋለን። ከጥቂት ሳምንታት በኋላ አንድ ከበድ ያለ ወታደራዊ ሰልፍ ሊካሄድ ቀጠሮ ተይዟል። የቤተ መንግስቱ ወታደራዊ ሰልፍን የተመለከተውን መረጃም በለቱ አጋራችኋለሁ። ወደ ዝርዝር ጉዳዮቹ ነው የማሻግራችሁ። ከወራት በኋላ የአዲስ አበባ ከተማ ከንቲባ አዳነች አቤቤ የስልጣን ሹምሽርን አካሂደዋል። በዚህ የሰሞኑ የከንቲባዋ ሹምሽር በወሳኝ የኃላፊነት ደረጃ ላይ የሚገኙ ባለስልጣናት መሰናበታቸውም ተሰምቷል። ከንቲባ አዳነች ከወራት በፊት በክፍለ ከተማና በቢሮ ደረጃ የሚገኙ አመራሮችን አሸጋሽገው ነበር። ሆኖም በሰሞኑ የስልጣን ሹምሽር ከንቲባይቱ ያተኮሩት በአንድ መስሪያ ቤት ላይ መሆኑ ነው የተነገረው። ባሳለፍነው ታህሳስ ወር ከንቲባይቱ በሰጡት አዲስ የአመራሮች ሹመት የሙዚቃ ባለሙያውን ሰርጸ ፍሬ ስብሃትን ከኃላፊነት ማንሳታቸው ይታወሳል። በዚያ ጊዜ ሹመት ከትምህርት ሚኒስትሩ ብርሃኑ ነጋ ለጥቀው በመንግስታዊ መዋቅር ውስጥ ለከፍተኛ ኃላፊነት የበቁት የኢዜማው ሰው አቶ ግርማ ሰይፉ ላለፉት 3 ዓመታት ከመንፈቅ ሲመሩት የነበረውን የአዲስ አበባ ኢንቨስትመንት ቢሮ ኃላፊነታቸውን ለቀው የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ ሆነው በአዲስ ሹመት እንደተቀመጡ ተዘግቦ ነበር። ታዲያ ከሰሞኑ ደግሞ በአዲሱ ሹምሽር ብቅ ያሉት ከንቲባ አዳነች አቤቤ በአንዳንድ ተቋሞች ላይ የአመራር ለውጥን አድርገዋል። በዚህም ከንቲባ አዳነች የአዲስ አበባ ከተማ የመሬትና ልማት አስተዳደር ቢሮ ኃላፊና የጽሕፈት ቤት ኃላፊን ከስልጣን ማንሳታቸው ተነግሯል። በተደጋጋሚ እንደሚታየው ይህ ከመሬት ጋር የተያያዙ ጉዳዮችን የሚመለከተው መስሪያ ቤት ብዙውን ጊዜ አመራሮች የሚቀያየሩበት ነው። የአዲስ አበባ ሰላምና ጸጥታ ቢሮ ቅርብ ጊዜ ባወጣው መግለጫ በከተማይቱ ሲካሄድ የቆየውን የመሬት ወረራ ተቆጣጣሪያለሁ ቢልም ዛሬም ድረስ በመሬት ሀብት ምዝበራ ተግባር ላይ የተሰማሩ ባለስልጣናት፣ ደላሎችና ባለሀብቶች እንዳሉ ግን መረጃዎች ያሳያሉ። እናም ከንቲባይቱ አዳነች በዘርፉ ላይ ከሚታየው ፈታኝ ሁኔታ አንጻር ከዚህ አለፍ ሲልም በኮሪደር ልማትና በመልሶ ማልማት ምክንያት ለአልሚዎች ነጻ የተደረጉ በርካታ ቦታዎች በመኖራቸው ጉዳዩ ጥብቅ ክትትልና ቁጥጥር የሚያስፈልገው ሆኗል ባይ ናቸው። የሰሞኑ የከንቲባዋ አመራሮች ሹምሽርም ከዚህ አንጻር የሚታይ ሆኗል። በዚሁ መሰረት የከተማ መሬት አስተዳደር ቢሮ ኃላፊው አቶ ሲሳይ ጌታቸውና የጽሕፈት ቤት ኃላፊ አቶ ካሊድ ንስረዲን ከሚያዝያ 24 ቀን 2017 ዓ.ም ጀምሮ ከኃላፊነታቸው እንደተነሱ ሰምተናል። በከንቲባ አዳነች አቤቤ ደብዳቤ ከስራቸው የተነሱት እነዚህ ሁለት ኃላፊዎች ቀጣይ ማረፊያ የት እንደሆነ አልታወቀም። የአዲስ አበባ ከተማ አስተዳደር ውስጥ ያሉ ባዶ ቦታዎች ለሊዝ ሽያጭ፣ ለምደባ፣ ለኢንቨስተር የሚሰጡት በዚህ ቢሮ ሲሆን የከተማ አስተዳደሩ ካሉት ወሳኝና ቁልፍ ተቋማት ውስጥ አንዱ እንደሆነም ይነገራል። ከወደ ድሬዳዋ አንድ አሳሳቢ የሆነ መረጃ ወጥቷል። ጉዳዩ ከሰሞኑ በማህበራዊ ትስስር ገጾች በስፋት ሲዘዋወር ከነበረ አንድ ብርቱ ጉዳይ ጋር የሚገናኝም ነው። ሰሞኑን ከወደ ድሬዳዋ አነጋጋሪ የሆኑ መረጃዎች ሲወጡ ነበረ። በማህበራዊ ትስስር ገጾች ላይ በተጋሩት ዘገባዎች ላይ በከተማዋ ከበድ ያለ ውጥረት ስለመፈጠሩ የሚጠቁሙ ነገሮችም ተሰምተው ነበረ። እነዚህ የማህበራዊ ሚዲያ መረጃዎች በከተማዋ በሚገኙ የውጭ ሀገራት ዜጎች ላይ ያነጣጠረ ዘመቻ መከፈቱንና የደህንነት ስጋት መፈጠሩን የሚያሳዩም ነበሩ። ድሬዳዋን ሰሞኑን ውጥረት ውስጥ ከቷት የሰነበተውም የጅቡቲ ጉዳይ ነው። ጅቡቲ በዋነኝነት ኢትዮጵያውያንን የማባረር ውሳኔ ውስጥ ከገባች ሳምንታት ተቆጥሯል። በዚህም ከ300 ሺህ በላይ ኢትዮጵያውያን ስደተኞችን ከፍተኛ ጭንቀት ውስጥ እንዲገቡ አድርጓል። ጉዳዩ ጅቡቲ ጸጥታና የጤና ችግሮች የዚህ ውሳኔ መነሻ ምክንያቶች ናቸው ስትል ነው ያስታወቀችው። ሆኖም ከጉዳዩ ጀርባ የካይሮ ሴራና የወደብ ፖለቲካ ውዝግብ በምክንያትነት እየተጠቀሱ ነው። የኢትዮጵያ መንግስት ከጅቡቲ ውጪ አማራጭ ወደቦችን ለማማተር የጀመረው እንቅስቃሴ ጅቡቲን ክው አድርጓል። እናም የእስማኤል ኦማር ጌሌው ሀገር ጅቡቲ መንግስት ሐሳቡን እንዲቀይር ኢትዮጵያን እጅ ለመጠምዘዝ ከዚህ ቀደም ታይቶ በማይታወቅ ሁናቴ በርካታ ኢትዮጵያውያንን በማባረር የማስፈራራት ስራን እየሰራ ነው።
የጅቡቲ መንግስት በግዛቱ የሚገኙ የውጭ ሀገር ዜጎች በአንድ ወር ጊዜ ውስጥ በፈቃዳቸው ለቀው እንዲወጡ ካልሆነ ግን በግዳጅ እንዲባረሩ እንደሚያደርግ አስታውቋል። ለበርካታ ዓመታት ብዙ ሀብትና ንብረት ያፈራው ስደተኛ እንደዚሁም ደሞዝ ያልተከፈላቸው በርካታ ኢትዮጵያውያን ከባድ ችግር ላይ መሆናቸውም ተመላክቷል። ታዲያ ይህንን የጅቡቲን እርምጃ ተከትሎ በድሬዳዋ በሚኖሩ የጅቡቲ ዜጎች ላይ ያነጣጠሩ የማህበራዊ ሚዲያ ዘመቻዎች ከሰሞኑ ሲካሄዱ ሰንብተዋል። እንደሚታወቀው በርከት ያሉ የጅቡቲ ዜጎች ድሬዳዋን እንደ ሁለተኛ ሀገራቸው ይመለከቷታል። በጅቡቲ ሙቀቱ ሲበረታ ለእረፍት ወደ ድሬዳዋ የሚጓዙም በርካታዎች ናቸው። ተዋልደው ተጋብተው ቤተሰብ መስርተው የሚኖሩም እንዳሉ ይነገራል። የህዝብ ለህዝብ ግንኙነትም እንደዛው የጠነከረ ነው። በዚህ የተነሳ በከተማዋ በርከት ያሉ የጅቡቲ ዜጎች ከቤተሰቦቻቸው ጋር ይኖራሉ። ታዲያ ሰሞኑን የጅቡቲ መንግስት እየወሰደ ባለው ኢትዮጵያውያን ላይ ያነጣጠረ ዘመቻ በድሬዳዋ የሚኖሩ የጅቡቲ ዜጎች ከባድ ስጋት ውስጥ ገብተዋል። ጉዳዩ በማህበራዊ ትስስር ገጾች ተጋግሎ ወደ አደገኛ መስመር የማምራት አዝማሚያ እየታየበትም ይገኛል። ይህንን ሰሞንኛውን ውጥረት አስመልክቶ በድሬዳዋ የጅቡቲ ቆንስላ ባወጣው መግለጫ በድሬዳዋና አካባቢዋ በኢትዮጵያውያንና ጅቡቲያን መካከል ውጥረት እንደነገሰ ተደርጎ በማህበራዊ መገናኛ ዘዴዎች የተሰራጨው መረጃ ሐሰት ነው በማለት አስተባብሏል። ቆንስላው ጅቡቲያውያን ላይ አንዳችም የደህንነት ስጋት አልተፈጠረም ነው ያለው። ሐሰተኛው መረጃ በማህበራዊ መገናኛ ዘዴዎች የተሰራጨው ጅቡቲ ሰነድ አልባ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ማዘዟን ተከትሎ ነው ሲልም ተናግሯል። ቆንስላው የድሬዳዋ ጸጥታ አካላት በጅቡቲያውያን ደህንነት ላይ ያነጣጠሩ ዛቻዎችን በማህበራዊ መገናኛ ዘዴዎች አማካኝነት ያሰራጩ ግለሰቦችን የመለየት እንቅስቃሴ እያደረጉ መሆኑን አያይዞ አስታውቋል። ትላንቱን ኤርትራን አስመልክቶ የወጣው ዘገባ መነጋገሪያነቱ አሁንም ቀጥሏል። ከዚህ ቀደም ባልተለመደ መልኩ ኢሳያስ አፍንጫ ስር ከበድ ያለ ጥቃት ተፈጽሟል። በዚህ ድንገተኛ ጥቃት በአንድ አየር ማረፊያ ላይ ከባድ ጉዳትም ደርሷል። ይህን ድንገተኛ ጥቃት በኢሳያስ አፈወርቂና በመንግስታቸው በኩል በቀላሉ ሊታይ የሚችል እንደማይሆን ነው እየተነገረ ያለው። ምናልባትም ይህ አደገኛ ጥቃት ኢሳያስ ጀነራሉን ወደ መቀበል እንዲገቡ ሊያደርጋቸው ይችላል የሚል ግምት እየተሰጠ ይገኛል። የሱዳን ፈጥኖ ድራሽ ኃይል ከኤርትራ ድንበር አቅራቢያ የድሮን ጥቃት መሰንዘሩ ተሰምቷል። ጥቃቱ ከኤርትራ ድንበር አቅራቢያ የምትገኘው የከሰላ ከተማ ላይ መሰንዘሩን ዲደብሊው ባወጣው ዘገባ አመላክቷል። ይኸው የፈጥኖ ደራሹ ጦር የድሮን ጥቃት ከከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነበረ ነው የተባለው። በጥቃቱ በሰው ላይ የደረሰ ጉዳት እንደሌለ ዘገባው አያይዞ ጠቁሟል። 3ኛ ዓመቱን በጀመረው የሱዳን የእርስ በርስ ጦርነት አብዱል ፈታህ አልቡርሃን የሚመሩት ብሔራዊ ጦር የሀገሪቱን ማዕከል ምስራቅና ሰሜናዊ አካባቢዎች ተቆጣጥሮ ይገኛል። የመሐመድ ሐምዳን ዳጋሎ አህመቲ የሱዳን ፈጥኖ ደራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉርና የደቡባዊ ሱዳን አካባቢ በእጁ አስገብቷል። ከሰላህ በኦምዶርማን ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቀት ላይ ትገኛለች። ይህ በዚህ እንዳለ ቅዳሜ የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ቃጫኝ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ መረጃ ምንጮች መናገራቸውንም የፈረንሳይ ዜና አገልግሎት ዘግቧል። አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ደራሽ ኃይል ወታደሮች ለማራገፍ ባረፈበት ነው። ይሁንና ማን ጥቃቱን እንደፈጸመ የታወቀ ነገር የለም። የዓይን እማኞች ግን በኒያላ ከተማ ከሚገኘው የአውሮፕላን ማረፊያ አካባቢ ከፍተኛ ፍንዳታ ሰምተናል ሲሉ ተናግረዋል ነው ያለው ዘገባው። የጀነራል አልቡርሃን አጋር መሆናቸው የሚነገረው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከወራት በፊት በዚሁ ግዛት ጦሬን ይዤ ይገባለሁ ሲሉ ማሳሰቢያ መስጠታቸው አይዘነጋም። ፕሬዝዳንት ኢሳያስ ጦራቸውን ወደ ውጊያ ያስገባሉ ሲሉ ያሳሰቡት የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ወደ ሰሜን ምስራቅ የሱዳን ግዛት የሚጠጋ ከሆነ ነው። የአሁኑ የድሮን ጥቃት የተሰነዘረበት ከሰላ ግዛት በሰሜን ምስራቅ ሱዳን የኤርትራ ድንበር አቅራቢያ የሚገኝ ነው። የጀነራል መሐመድ ሐምዳን ዳጋሎ ጦር የደብ ከተማዋን ፖርት ሱዳንን በመቆጣጠር ጀነራል አብዱል ፈታህ አልቡርሃንን ማባረርም ይፈልጋል። ይህንን ለማድረግ የዳጋሎ ጦር የግድ ሱዳን ከኢትዮጵያና ኤርትራ ጋር የምትዋሰንባቸውን ገዳሪፍንና ከሰላ ግዛቶችን መቆጣጠር ይጠበቅበታል። ፕሬዝዳንት ኢሳያስም የዳጋሎ ጦር ወደ ከሰላና ገዳሪፍ ገፍቶ የሚመጣ ከሆነ እኔም ጦሬን አሰልፋለሁ ሲሉ ማሳሰባቸው ጉዳዩን ለቀጠናው አስጊ አድርጎታል እንደ ፖለቲካ ተንታኞች። በመጨረሻም ከጥቂት ሳምንታት በኋላ አንድ ከበድ ያለ ወታደራዊ ሰልፍ ሊካሄድ ቀጠሮ መያዙን ሰማን። 6000 ገደማ ወታደሮችን ከ92 በላይ ታንኮችና የጦር ሄሊኮፕተሮችንም ያሳትፋል ተብሎ የሚጠበቀው ወታደራዊ ሰልፍ ከመከላከያ መስሪያ ቤት እስከ ቤተ መንግስት ባለው አውራ መንገድ ላይ የሚካሄድ መሆኑም ታውቋል። የአሜሪካ ጦር በቀጣይ ወር ጁን 14 ላይ ከዘመናት በኋላ ወታደራዊ ትርኢት ለማካሄድ ቀጠሮ ይዟል። ከ6000 በላይ ወታደሮችና ከ150 በላይ ወታደራዊ ተሽከርካሪዎች እንደዚሁም
250 የጦር አውሮፕላኖች የሚሳተፉበት ትዕይንት በፕሬዝዳንት ዶናልድ ትራምፕ ልደት ቀን የሚውል መሆኑም አነጋጋሪ ሆኗል። የአሜሪካ ጦር መስረታ 250ኛ ዓመትና የትራምፕ 79ኛ ዓመት ልደት መገጣጠሙ ነው የተነገረው። ፕሬዝዳንት ትራምፕ ወታደራዊ ትዕይንት የማሳየት ምኞት በመጀመሪያ የስልጣን ዘመናቸውም የነበራቸው ሲሆን ብዙዎች አሜሪካ ነጻ ሀገር እንጂ ኮሚኒስት አይደለችም በማለት ለትዕይንት የሚወጣ ወጪን ሲቃወሙም ይሰማሉ። ፕሬዝዳንቱ በአሁኑ የስልጣን ዘመናቸውም በበዓለ ሲመታቸው ቀን ወታደራዊ ትዕይንት እንዲደረግ አስበው ሳይሳካ ቀርቷል። ሆኖም በመጪው ወር ይካሄዳል ተብሎ በሚጠበቀው ትዕይንት ከ92 በላይ የአሜሪካ ዘመናዊ ታንኮች M1 አብርሃም ታንኮች እንደሚሰለፉ ሲታወቅ ብራድሊ የሚሰኙ ወታደራዊ ተሽከርካሪዎች በሁለተኛው የዓለም ጦርነት የተሳተፉ ታንኮችም በትዕይንቱ ለማካተት ታቅዷል። እንደ ብላክ ሆክ ያሉ የጦር ሄሊኮፕተሮችም ትዕይንቱን ያጅባሉ ተብሎ ይጠበቃል። እንደዚህ አይነት የመጨረሻው ትልቅ ወታደራዊ ትዕይንት በአሜሪካ የተደረገው እንደ አውሮፓውያን አቆጣጠር በ1991 የገልፍ ጦርነት አሜሪካ ማሸነፏን ተከትሎ ነው። በዚህም 8000 ወታደሮች አደባባይ ወጥተው እንደነበር የሚነገር ሲሆን ከዛ መልስ አሜሪካ ትልቅ ወታደራዊ ትዕይንት አድርጋ አታውቅም። እናም አሁን ከ34 ዓመታት ወዲህ ትራምፕ ግዙፍ የወታደራዊ ትዕይንት እንዲታይ ለማድረግ ያውም በልደታቸው ቀን ደፋ ቀና እያሉ እንደሆነ ነው የተሰማው።